የከርሰ ምድር ውሃ ቁፋሮ ቢዝነስ እጅግ በጣም አትራፊ እጅግ በጣም አዋጪ ቀላልና ሚሊዮነር የሚያደርግ ከዛም እልፍ ብሎ የበርካታ ሰዎችን ደስታ የሚያጎናጽፍ የብዙ ሰዎችን ድካም የሚቀንስ እጅግ በጣም አትራፊ ከምንምና ከማንም በላይ እጅግ በጣም አዋጪ የሆነ የከርሰ ምድር ውሃ ቁፋሮ ቢዝነስ። ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ውድ ተመልካቾች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላምታዬ ይድረሳችሁ ብያለሁ። በበርካቶቻችሁ ጥያቄ መሰረት ዛሬ ስለ ከርሰ ምድር ውሃ ቁፋሮ ቢዝነስ በርካቶች ተቀላቅለውበት ሚሊዮነር እየሆኑበት ስላለው ስለ ከርሰ ምድር ውሃ ቁፋሮ ቢዝነስ በደንብ አድርጌ የምነግራችሁናል። እስከ መጨረሻው ድረስ የምትመለከቱበትን የሶሻል ሚዲያ ፕላትፎርም ሰብስክራይብ፣ ፎሎ፣ ላይክ፣ ሼር ያደረጋችሁ ተከተሉኝ። በቀጥታ እንቀጥል። እንግዲህ ክቡራና ክቡራን ተመልካቾቼ በጣም ብዙ ጊዜ በተለያዩ ሶሻል ሚዲያዎች ላይም ተመለከታላችሁ። በተለይም በኔ ሚዲያ ላይ ብዙ ጊዜ ስለ ከርሰ ምድር ውሃ ቁፋሮ በርካታ ቪዲዮዎችን ማለት ይቻላል ምናልባትም ከ10 በላይ ቪዲዮዎችን ኢንተርቪዎችንና በአካል በተግባር የከርሰ ምድር ውሃ ሲቆፍሩና የተቆፈሩላቸው ሰዎች ምን ያክል ደስተኛ እንደሆኑ ሳስቃኛችሁና ሳስጎበኛችሁ ቆይቻለሁ። ብዙዎቻችሁ ደግሞ ያልገባችሁና በተደጋጋሚ በማቀርባቸው ቪዲዮዎች ላይ ኮሜንት ቦታ ላይ ያልገባችሁን ነገር ስትጽፉልኝ ይመለከታለሁኝ። ዛሬ በደንብ አድርጌ የተወሰነ ደቂቃ ለያዝባችሁና እያንዳንዱ ነገር ብሪፍ አድርጌ ከርሰ ምድር ውሃ ቁፋሮ ምንድነው፣ ቢዝነሱን እንዴት አድርገን እንሰራለን፣ ከስተመር እንዴት አድርገን እናገኛለን፣ የከርሰ ምድር ውሃ ቁፋሮ ማሽኑን በስንት ብር እንገዛዋለንና አጠቃላይ ያለውን ፕሮሰስ በደንብ አድርጌ ነው ማስረዳችሁ። ተከታተሉኝ። ክቡራና ክቡራን ተመልካቾቼ ስለ ቢዝነሱ ከማውራቴ በፊት ስለ ከርሰ ምድር ውሃ የተወሰነ ነገር እንገራችሁ። መጀመሪያ ማወቅ ያለባችሁ ነው ከርሰ ምድር ውሃ ምንድነው? የከርሰ ምድር ውሃ ማለት ከመሬት ውስጥ የሚወጣ ውሃ ነው። በቀላሉ በአጭሩ እንዴት አድርጎ ነው የሚወጣው የሚባለውን ሰዎች ለመስሎ ሊሆን ይችላል፣ ለትምህርት ቤት ሊሆን ይችላል፣ ለድርጅት አሊያም ለፈለጉት ነገር ውሃን ለሚፈልጉ ሰዎች ውሃን ለሚሹ ሰዎች ከመሬት ውስጥ ላይ በቀላሉ ውሃን አውጥተው መጠቀም የሚችሉት ነው። በጣም ብዙዎቹ ማለት ይቻላል ውሃ የተለየ የሚንቧባው ወይም ደግሞ ፏፏቴ የሆነ ውሃ አይደለም መንግስት ራሱ የሚጠቀመው። ምክንያቱም እያንዳንዱ ውሃ ከከርሰ ምድር ውሃ ወጥቶ ነው ወይም ደግሞ ከተንጣለለ ከባህር ላይ ውሃ ተጣርቶ ወደ ህብረተሰቡ የሚሰራጭበት መንገድ ነው ያለው። ይሄንኛው ለየት የሚያደርገውና ስነግራችሁ መንግስት የሚያወጣው ወይም ደግሞ ትልልቅ ድርጅቶች ካምፓኒዎች የሚያወጡትን ውሃ እናንተ በቀላሉ ከመሬት ውስጥ አውጥታችሁ መጠቀም የምትችሉት ነው። ውሃን በምን መልኩ እናወጣዋለን የሚባለው ነገር እንግዲህ ከመሬት ውስጥ ላይ አንድም በማኑዋል ሊወጣ ይችላል። በማኑዋል ሰዎች በእጃቸው ቆፍረው የሚያወጡት ራሱን የቻለ ውሃ የማውጣት ሲስተም ነው። በእጃቸው በራሳቸው በተለያዩ በገሶ ወይም ደግሞ በደንጎራ በመቆፈሪያ በሱ አማካኝነት ቆፍረው ውሃን 15 ሜትር 20 ሜትር ላይ ሊያወጡ ይችላሉ። ያ የሚያወጡበት መንገድ ውሃው ምናልባትም በጣም ቅርብ ከሆነና እዛ አካባቢ ላይ ከፍተኛ የሆነ የውሃ ፕሬሸር ወይም ደግሞ የውሃ አቅም ካለ ሰዎች ሊያወጡ ይችላሉ ውሃውን። ከዛ በተረፈ ግን አብዛኛዎቹ ውሃዎች ማለት ይቻላል ራቅ ያሉ ስለሆኑ ሰዎች በእጃቸው ፕረስ እያደረጉ ውሃውን በራሳቸው በባህላዊ መንገድ ውሃ ቱቦ ወይም ደግሞ የብረት ቱቦውን ተጠቅመው የሚያወጡበት ሲስተም ነው ይሄንኛው። ከዛ በተረፈ ደግሞ ሶስተኛው የማሽን በመጠቀም ነው። በሁለት አይነት መንገድ ማሽንን የሚጠቀሙ ሰዎች አሉ። የመጀመሪያው በትልቁ ድሮ የምታውቁት እናንተ ክሬን የሚባለው ነው ትልቁ ማሽን። በክሬን ይሄንኛው በክሬን እንግዲህ በመንግስት ደረጃ ወይም ደግሞ በኤንጂኦ ደረጃ የሚገዛ ነው እንጂ ሰዎች በግለሰብ አቅም ደረጃ ይሄን ነገር ይዘውት አያስቆፍሩም ወይም አይቆፍሩም። ለምንድነው? ራሱን የቻለ ክሬን የሚገዛበት 15 ሚሊዮን 20 ሚሊዮን ስለሚያወጣ መኪናው ከነክሬኑ ይሄንን መኪና ገዝቶ ወደ ስራ ለመግባት ከፍተኛ የሆነ አቅም ይጠይቃል። የሚያስቆፍራችሁ ህብረተሰብ አቅም ስለሌለው ምክንያቱም በክሬን አውጥታ በክሬን ቆፍራችሁ የምታወጡት ራሱ ስለማያዋጣችሁ ወይም ደግሞ ዲያሜትሩ ትንሽ ሰፋ ያለ ስለሆነ የሚያስቆፍረው ሰው ለምሳሌ በሜትር አሁን ባለኝ ትክክለኛ መረጃ መሰረት በክሬን ውሃ የሚቆፍር ሰው በሜትር እስከ 25000 ብር ድረስ ስለሆነ 50 ሜትር ቢቆፍር ብታባዙት ኦልሞስት በጣም ብዙ ነው የሚመጣ ወደ 1.5 2 ሚሊዮን እንደዛ አካባቢ ይደርሳል። እስከ 2 ሚሊዮን ብር ከነ ግብአቱ ወይም ደግሞ
ከነንቱኑማ ኦልሞስት ወደ 3 ሚሊዮን 4 ሚሊዮን ብር ይገባል። 50 ሜትር ለማስቆፈር ወደ ስንት ብያችኋለሁ ራሱን የቻለ ከፍተኛ ገንዘብ የሚጠይቅ ይሆናል። ስለዚህ የሚያስቆፍሩትም ሰዎች አቅማቸው ያን ያክልም ስለማይሆን የክሬኑ እንደ መንግስት ወይም ደግሞ እንደ ሀገር ወይም እንደ ክፍለ ከተማ ወይም እንደ ቀበሌ ይህንኛውን በክሬን ማስቆፈር ይመከራል። ከዛ እልፍ ብሎ ደግሞ አንዳንድ ሰዎች ግለሰቦች በቀላሉ ውሃቸውን በግቢያቸው በቀያቸው ላይ በማሳቸው ላይ በቀላሉ አውጥተው መጠቀም የሚችሉበትን መንገድ ስናመጣ ደግሞ አንድም ቅድም ያልኳችሁ በማኑዋል መቆፈር ነው። ማኑዋል ብዙ ጊዜ የማይመከርበት ሁኔታ አለ። ካልቸገራችሁ ወይም ደግሞ መሬቱ ቅርብ ካልሆነ በስተቀር በእጃችሁ የነቀነቁ ፕረስ እያደረጉ መቆፈር ላይመከር ይችላል። ግን ያው ሲጨንቅ ስለሆነ ነው ወይም ደግሞ በቀላሉ ባላችሁ አቅም መስራት እንድትችሉ ስለሆነ ነው። ለመመሰላችሁ ትልቁ ችግር በእጅኮ መቆፈር ይቻላል። ግን ሄዳችሁ አሁን 30 ሜትር ቆፍራችሁ 30 ሜትር ላይ ስትደርሱ ድንጋይ ቢያጋጥማችሁ ድንጋዩን ምንም አታደርጉትም። ለቆፋሪዎቹም ለአስቆፋሪዎቹም ነው አሁን እየተናገርኩ ያለሁት፣ ምንም አታደርጉትም። ስለዚህ ማኑዋል በትክክል የተረጋገጠ የተመረመረ ወይም ደግሞ የሆነ አካባቢያችሁ ላይ ተቆፍሮ ምንም አይነት ድንጋያማ ያልሆነ ቦታ ከሆነ በእጃችሁ ልትቆፍሩ ትችላላችሁ፣ ይቻላል። ከዛ በተረፈ ግን በማሽን መቆፈሩ የተሻለ ነገር ነው ልላችሁ ፈልጋለሁ። ስለዚህ ማሽኑ በምን አይነት መንገድ ነው ብትሉኝ አሁን የሀገር ውስጥ ማሽን እጅግ በጣም ተመራጭ ነው። በአሁኑ ሰዓት ላይ እድሜ ለሀገር ልጆች ሀገር ውስጥ የሚሰሯቸው ማሽኖች እጅግ በጣም ተመራጭ ናቸው። ተመራጭ ሆኑበትን ምክንያት ስነግራችሁ የመጀመሪያው ሜንቴናንስ ቢያስፈልግ ወይም ደግሞ ጋራንቲ ቢያስፈልግ ኃላፊነት ቢያስፈልግ ወይም ደግሞ ነገጧት የሆነ ችግር ቢፈጠር ያንን ችግር መቅረፍ የሚችሉት ሀገር ውስጥ የሰሩት ራሳቸው ሪል የሆኑ የሚታወቁ ራሳቸው ኃላፊነት የሚወስዱ ወይም ማሽኑን ስትገዟቸው ጋራንቲ የምትዋዋሏቸው ሰዎች ከሆኑ የሀገር ልጆችን ማበረታታትና የሀገር ልጆች ማሽን እጅግ በጣም ተመራጭ ነው። ከቻይና የሚወጡ ማሽኖች ሊኖሩ ይችላሉ። እንደ ተሞክሮ ነው ስነግራችሁ በጣም ብዙ ቦታ ላይ ሄጄ ጎብኝቻለሁኝ። ስታክ የማድረግ ባህሪ ያላቸው ስታክ ያደርጋል፣ ሞተራቸው ይነክሳል ወይም አንዳንድ ችግሮች ይፈጠራሉ። የዛን ሰዓት ላይ ሀገር ውስጥ ያሉት ሰዎች ሀገር ውስጥ ያሉት ባለሙያዎች የሜካኒካል የሚሆን የቴክኒካል ባለሙያዎች ስሩት ሲሏቸው አይሰሩትም፣ ምክንያቱም ስለማያውቁት ነው። ስለዚህ በእንደዚህ አይነት ጉዳዮችና የሀገር ልጆችንም ከማበረታታት አንጻር ለሀገራችን ኢንቫይሮንመንት ወይም ደግሞ ለሀገራችን አመቺ ነው ብለው ያሉትን እያንዳንዱ በየቀኑ ያዩትን ችግር ለምሳሌ ቻይና የሚሆን የሆነ ሌላ ሀገር ጣሊያኖችም የሚሰሩት ማሽን የራሳቸውን ሀገር ታሳቢ አድርገው ነው። የኛ ሀገር ላይ ስትመጡ ግን ጥቋቁር ድንጋዮች ያሉበት ወይም ደግሞ ጋሃ ድንጋይ ያለበትና ጥቁር አፈር ያለበት እንደዚሁ ለም አፈር ያለበት ቦታ ስለሆነ ለነሱ የሚሆኑ መቆፈሪያዎችን ወይም ደግሞ ሀመር ቢቶችን ሁሉ አዘጋጅተው ስለሆነ የሚሰሩት የሀገር ልጆች ቁጥር 1 በኔ በሀብትሽ ተመራጭ ነው። ማን ነው እነማን ነው ማን ጋር እናገኛለን የሚለውን አሁንም ወደታች ነግራችኋለሁ። በዲናሞና በኢንጂን የሚሰራ ማሽን ካሁን በፊት አቅርቤላችኋለሁ። ሀብትሽ የሥራ ሰው የሚለው ወይም ደግሞ ቢዝነስማን የተሰኘው ዩቲዩብ ቻናሌ ላይ በርካታ በዲናሞ የሚሰሩ ከ10 በላይ ድርጅቶችን አቅርብ ያለሁኝ። በመጨረሻ ደግሞ በኢንጂን የሚሰራ አሻሽሎ አንድ የሰራ ልጅን አቅርብ ያለሁኝ። በኢንጂን የሰራው ልጅ በአሁኑ ሰዓት ላይ ምናልባትም በብቸኝነት ነው ያለው። እዚሁ መናገር እችላለሁ። ከታች ሊንክ አስቀምጥላችኋለሁ አስፈላጊ ሆኖ ከተገኘ። ኢኤን ወይም ደግሞ ኤርሚያስ የሚባለው ወንድማችን ወይም ደግሞ የፈጠራ ባለሙያ የሰራው ማሽን እጅግ በጣም የሚያረካኝና ብዙ ሰዎች ደስታ የተጎናጸፉበት ማሽን ስለ ማሽኑ በደንብ ጋራንቲ የሚሰጥበትና ያንዳንዱ ስለ ማሽኑ በደንብ አድርጎ ሰዎችን አስተምሮ ስልጠና ሰጥቶ ያንዳንዱ ክትትል አድርጎ የሚሰራ ስለሆነ እሱም ደግሞ የሰራው ማሽን የሚፈታታ ብዙ ጊዜ ስናገር በነገራችን ላይ ወይ በኮሚሽን ወይ ብር ተከፍሎኝ ይመስላችኋል። አይደለም፣ እንደዛ አይደለም። በፍጹም ምንም አይነት ኮሚሽን የሌለው ግን በትክክል ደግሞ ተመልካቾቼ ወደውት ፈቅደው ወደዚህ ቢዝነስ ላይ ገብተው ደስታን የተጎናጸፉበትና ገንዘብ ያገኙበት ሲስተም ስለሆነ የኤርሚያስን መመስከር ይችላል። ኦልሞስት 1 አመት ከምናምን አካባቢ ነው ይሄን ልጅ ፕሮሞት ካደረኩት ወይም ወደ እናንተ ካቀረብኩት። እስካሁን ድረስ ምንም አይነት ነገር እስካሁን ምንም አይነት በፍጹም ማለት ይቻላል አላቅም። ካላችሁ እኔን ኮንታክት አድርጉኝ። ግን የኤርሚያስን ማሽን ገዝታችሁ ቅሬታ የቀረበ የለም እኔ ጋር በፍጹም ቅሬታ አላየውም። ቅሬታ ካለ ማስተካከል የሚችል ልጅ ስለሆነ የመጀመሪያው በኢንጂን የሚሰራ በብቸኝነት ኤርሚያስን የተመለከትኩትና ኤርሚያስ በኢንጂን ነው የሚሰራው። በጣም ብዙ ቦታ ላይ ፈታታችሁ። የመጀመሪያው ምንም አይነት የትራንስፖርቴሽን እንቅስቃሴ ከሌለበት በሰው ኃይል ራሱ በሸክም መንቀሳቀስ የሚችል ነው። ሁለተኛው ደግሞ በጋሪም ራሱ እዛ አካባቢ ጋሪ ካለ በጋሪም ራሱ ማንቀሳቀስ የምትችሉት ነው። በሶስተኛ ደግሞ በፒካፕ ማንቀሳቀስ ትችላላችሁ፣ ባይሱዚም ማንቀሳቀስ ትችላላችሁ። ስለዚህ ይፈታታል።
ይፈታታል። እያንዳንዱ ኢንጂኑም ብረት ፓርቱም ከተፈታታ በኋላ በቀጥታ ቦታው ላይ ሄዳችሁ ወይም ስራውን የምትሰሩበት ቦታ ላይ ወስዳችሁ ገጣጥማችሁ መስራት ትችላላችሁ። ከጨረሳችሁ በኋላ ደግሞ ማሽኑን ፈታታችሁ ወደ የምታስቀምጡበት ቦታ ወይም ደግሞ ሌላ ልትቆፍሩ ያሰባችሁበት የሳይት ቦታ ላይ መውሰድ ትችላላችሁ። ስለዚህ የኤርሚያስ ለየት ያደረገው የኤርሚያስ የመረጥኩበት ይሄ ነው። በአሁኑ ሰዓት ላይ ከሌሎቹ እስካሁን ካቀረብኳቸው የተለያዩ የከርሰ ምድር ውሃ መቆፈሪያ ማሽኖች ሰጀስት የማደርጋችሁ የሱ ነው። ሁለተኛው ደግሞ የኤርሚያስ ለየት የሚያደርገው አንደኛ በነዳጅ ነው የሚሰራው። ካሁን በፊት ያቀረብኩላችሁ በኤሌክትሪክ ነው። በኤሌክትሪክ ይሰራል። 3 ፌዝ ነው የሚፈልገው። ካሁን በፊት ያቀረብኩላችሁ ግን የሰው ልጅ ምንድነው ዴይ ቱ ዴይ የሚሰራውን ስራ ማሻሻል መቻል አለበት። ስለዚህ ኤርሚያስም አሻሽሎ የኤሌክትሪክ ችግር ስላለ 3 ፌዝ ቆጣሪ ስለማያገኙ በኢንጂን መስራት አለብኝ ብሎ ይሄ ልጅ ራሱ እዛው ቁፋሮ ስራ ላይ ስላለ ይሄ ልጅ የተመራጭ ያደረገው ይሄንኛው ነው። ስለዚህ ከዲናሞና ከኢንጂን በአሁኑ ሰዓት ላይ በኢንጂን የሚሰራው ተመራጭነት አለው። በዲናሞ የሚሰራው አይሰራም እያልኩኝ ወይ ደግሞ ዝቅ እያደረኳቸውና እያናናስኳቸው አይደለም። የነዚህም ይሰራል፣ ግን ፕሮሰሱ ትንሽ ያስቸግራል። አንደኛ መፈታታት መቻል አለበት። አንደኛ፣ ሁለተኛ የኤሌክትሪክ የመብራት ጉዳይ እጅግ በጣም አስቸጋሪ ነው። ሶስተኛ ደግሞ የሚጠቀሙት የዲናሞ አይነት ዲናሞ ምናልባት በአዲሱ ልግዛ ቢባል በአሁኑ ሰዓት ላይ ላይገኝ ይችላል እና ከቄራ ወይም ከአሮጌ ተራ ስለሆነ የሚገዛው ብዙ ሰዓት በሚሰራ ሰዓት ላይ የመሞቅና ሽቦው የመቃጠል ነገር ስለሚያጋጥም ይሄንኛው ትንሽ ስለሚያስቸግር ነው። አራተኛውና የመጨረሻው ደግሞ የነዳጅ ጉዳይ ነው። ነዳጅ በቀላሉ ነዳጅ ብቻ ተጠቅማችሁ ራሱ መስራት የምትችሉት ከሆነ ለሰዎች ቀለል ይልላቸዋል። ኤሌክትሪክ ፍለጋ ኤሌክትሪክ ልቀጥል የሚባል ፕሮሰስ አይኖርምና በእነዚህ ነገሮች ተመራጭ ነው። የዲናሞ ደግሞ እነዚህ ነገሮች ወደፊት ምናልባት አስተካክለው ዲናሞ ከኤሌክትሪክ ውጭ መስራት የሚቻልበት መንገድ አለ ካላችሁ ደግሞ እሱን በደንብ ለህብረተሰቡ የምናቀርብ ይሆናል። በአሁኑ ሰዓት ላይ ግን የኢንጂን የሚለውን ይዘን ወይም ደግሞ ኤርሚያስ የሚባለውን ይዛችሁ ወደዛ መግባት ትችላላችሁ። ስልክ ቁጥሩን የኤርሚያስን አስፈላጊ ሆኖ ከተገኘ ከታች እዚህ የምትመለከቱት ታይትል ላይ ወይም ደግሞ ከታች የምትመለከቱት ሊንክ ላይ በደንብ ስለማሽኑ እዩና ስለማሽኑ ኤርሚያስ ስለሚያብራራው ዋጋው ስንት ነው፣ እንዴት ነው አሰራሩ፣ ምን ይመስላል፣ ጋራንቲ እንዴት ነው የሚለውን ከራሱ አንደበት አዳምጣችሁ ከታች ሊንክ አለ። ሊንኩን ተመርኩዛችሁ ኤርሚያስን ማናገር ትችላላችሁ ነው የተከበራችሁና የተወዳችሁ ተመልካቾች። ስለዚህ ከማን እንግዛ ብላችሁ ከተጨነቃችሁ በአሁኑ ሰዓት ላይ ሰጀስት የማደርጋችሁ የኤርሚያስን ወይም ደግሞ ኢኤን የማሽን ማምረቻ እሱን ነው። አንደኛ ቆፋሮ ስራ ላይም ስላለ ማሽን ማምረት ላይም ስላለ ያንዳንዱ ነገር ድካሙንም ወይም ደግሞ በጎ ጎንንም ስለሚያውቀው እሱን ብታናገሩት በጣም አሪፍ ነው። ከዛ በተረፈ አሁን ስለ ዋጋ ለተጠይቁኝ ትችላላችሁ። ዋጋ ክቡራን ተመልካቾቼ ዋጋ ማሽኑ ስንት ነው ልትሉ ትችላላችሁ። ዋጋ ስለማሽኑ ከመናገሬ በፊት መጀመሪያ እንዴት ነው ቆፋሮ በስንት ብር ይቆፍራሉ፣ እንዴት ነው የሚቆፈረው፣ ወደ ቢዝነስ ውስጥ ብንገባ ደግሞ በስንት ብር ነው የምንቆፍረው ልትሉ ትችላላችሁ። እሱን መጀመሪያ ልንገራችሁ። የማሽኑን ዋጋ ከመናገሬ በፊት ቢዝነሱን ስትሰሩ ምን ያክል ብር ነው የምትሰሩት የሚለውን በአሁኑ ሰዓት ላይ ባለኝ መረጃ መሰረት 1 ሜትር ለመቆፈር እስከ 8000 ብር እስከ 10000 ብር ድረስ ያስከፍላችኋል። በአሁኑ ሰዓት ላይ ያስከፍላችኋል ሚንስ ታስከፍላላችሁ። አሁን ቢዝነስ ብላችሁ የምትገቡት ከሰዎች ካላችሁ ከ8000 ብር እስከ 10000 ብር ድረስ፣ በዛ ተብሎ ደግሞ ጠንካራ ድንጋይ ከሆነ ደግሞ እስከ 15000 ብር ድረስ ይጠየቃል በአሁኑ ሰዓት ላይ ክቡራን ተመልካቾቼ ማለት ነው። ስለዚህ ቢዝነሱ ይሄን ያክል ነው ብዬ ካልኳችሁ አሁን ከ8000 ብር እስከ 15000 ብር ልዩነት አለ በመሃል ብዬ ካልኩባችሁ ቫላንስ አድርገን የምንይዘው መሃል ላይ ያለውን 10000 ብር ፐር ሜትር ይከፈላል ብዬ ልንገራችሁ። ስለዚህ 50 ሜትር መነሻ አድርገን ብንይዝ 50 ሜትር ሲባዛ ለማን ነው ይሄ ለአስቆፋሪዎቹም ለቆፋሪዎቹም እንዲጠቅማችሁ ነው። 50 ሜትር ሲባዛ በ10000 ብር አድርጋችሁ ነው የምታባዙት ክቡራን ተመልካቾች። ስለዚህ 50 ሲባዛ በ1000 ብር በ10000 ብር 500000 ብር ይመጣል። 500000 ብር ማለት እንግዲህ 50 ሜትር ለማስቆፈር የምታወጡት ገንዘብ አስቆፋሪዎችም ይሄ ነው፣ ቆፋሪዎችም ደግሞ 500,000 ብር የሚሆን ገቢ ታገኛላችሁ። ከ500,000 ብር ላይ ምንድነው ወጫችን ልትሉ ትችላላችሁ። ወጪ ምንድነው? በኢንጂን የሚሰራውን ከገዛችሁ የመጀመሪያው በነዳጅ ነው የምታወጡት። ነዳጅ ሄደ ቢባል በቀን አንድ ማሽን እስከ በአሁኑ ሰዓት ላይ 5 ሊትር ነው እየበላ ያለው፣ ግን ከፍ አድርጌ ቢይዝላችሁ እስከ 6 ሊትር አድርጋችሁ ብትይዙ 6 ሊትር ብትይዙ በቀን ማለት ነው
6 ሊትር ሲባዛ በአሁኑ ሰዓት ላይ ወደ 140 ብር አካባቢ ሂሳብ ነው ያለው 140 ብር ኦልሞስት 240 600 840 ብር 1000 ብር ብላችሁ ያዙት በቀን ማለት ነው 1000 ብር ብላችሁ ያዙት የሰራተኛ እንደዚሁ 2000 ብር ሁለት ሰራተኛን ጨምር ብላችሁ ከያዛችሁ እስከ 3000 ብር ድረስ በቀን ማሽናችሁ ላይ ኮስት ብታደርጉ በቀን አንድ ማሽን ስንት ይቆፍራል የሚለውን ደግሞ ልንገራችሁ 1 ሜትር አንድ ማሽን በአሁኑ ሰዓት ላይ የመቆፈር አቅሙ በአሁኑ ሰዓት ላይ ያለውን ነው የምነግራችሁ አፈር ከሆነ እስከ 30 ሜትር ድረስ ይቆፍራል በቀን 30 ሜትር ድረስ ይቆፍራል ስለዚህ በቀን 30 ሜትር ቆፈረ ማለት በቀን 3000 ብር ወጪ አለ ብያችኋለሁ ኦልሞስት 30 ሜትር ሲባዛ በ10000 ብር ወደ ስንት ብር መሰላችሁ ወደ 300 ሺህ ብር ይመጣል ከዛ እቺ የመጀመሪያዋን 3000 ብር ስንቀንሳት ወጫችሁን ከ300 ሺህ ብር ላይ ወደ 297 ሺህ ብር አካባቢ በቀን የማግኘት እድላችሁ ሰፊ ነው 297 ሺህ ብር እንዴት ይገኛል ተብሎ ሲባል ደግሞ አሁንም ማቀናነስ ትችላላችሁ 297 ሺህ ብር አይደለም ከ297 ሺህ ብር ላይ ቀንሳችሁ እንደ 200 ሺህ ብሩን አጥፉትና ተውትና አናገኝም ብላችሁ አስቡና 70 ሺህ ብርን ብታገኙ በቀን ትልቅ ብር ነው በቀን 70 ሺህ ብር የሚገኝበት ስራ ካለ አላቅም እናንተ ልትነግሩ ትችላላችሁ ዞሮ ግን የተረጋገጠ በአሁኑ ሰዓት ላይ ይህንን የከርሰ ምድር ውሃ ቢዝነስ ካመጣሁት በኋላ ብልጥና የነቁ ሰዎች እዚህ ቢዝነስ ላይ ገብተው ከጎን እንደምትመለከቱት አይደለም ወንድ ሴት ከስደት ተመልሰው ራሱ እዚህ ቢዝነስ ላይ የገቡ ሴቶች አሉ እየሰሩ ነው ያሉት ራሳቸው ሴቶቹ ራሱ እዚህ ስራ ላይ ተሰማርተው እየሰሩ ነው ያሉትና እጅግ በጣም አዋጪ አትራፊ የሆነ ስራ እንደሆነ ልነግራችሁ ፈልጋለሁ ስለዚህ ይሄን ያክል በአንድ ስራ ላይ ኦልሞስት ቀደም እንደነገርኳችሁ በ50 ሜትር እስከ 500 ሺህ ብር ምናገኝ ከሆነ ይሄንን ማሽን ስንት ነው የምንገዛው የሚለው ልንገራችሁ ይሄ ማሽን በነገራችን ላይ የምታገኙት ገቢና የማሽኑ ዋጋ በጭራሽ አይጣጣምም ማሽኑ ስንት ይመስላችኋል ማሽኑ በአሁኑ ሰዓት ላይ ቪዲዮም ላይ ሄዳችሁ መመልከት ትችላላችሁ 800 ሺህ ብር ነው በአሁኑ ሰዓት ላይ እየተሸጠ ያለው የኢትዮጵያ 800 ሺህ ብር 100 ሜትር የሚቆፍረው ማሽን እየተሸጠ ነው ያለው ስለዚህ 800 ሺህ ብር የሚሸጥ ከሆነ በአንድ ስራ 500 ሺህ ብር 400 ሺህ ብር ወይም ደግሞ 300 ሺህ ብር ታገኛላችሁ ካልኳችሁ ኦልሞስት በሁለት ስራ ወይም በሶስት ስራ ማሽናችሁን ዋጋችሁን ትመልሳላችሁ ማለት ነው ወጪ አለው ወይ ወጪ የለውም ነዳጅ ብቻ ነው ወጪ ያለው እቃችሁን በጥንቃቄ መያዝ ብቻ ነው ብረቱ እንዳይበላ አፈታቱን አገጣጣሙን ወይም ደግሞ ጥርሶች የድንጋይ ሲያጋጥማቸው የድንጋይ ጥርስ ቀይራችሁ መስራት እንዳለባችሁ መጀመሪያም ስልጠና ስለሚውሰጣችሁ ይሄንን ነገር በደንብ ኮንትሮል ማድረግ ይሄንን ነገር በደንብ ማገናዘብ ነው እንጂ የሚጠበቅባችሁ ከዛ በተረፈ ግን በጣም አዋጭና አትራፊ የሆነ ቢዝነስ ነው 800 ሺህ ብር ማሽኑን ገዝታችሁ መስራት የምትችሉት እጅግ በጣም አትራፊ ነው ማለት ነው ከዛ በተረፈ ደግሞ ይሄንን ያክል ብር ኢንቨስት አድርገን የፍላጎት ጉዳይ የሰው ልጅ ሰው ቢዝነስ ለመጀመር ያስብና እንዴት ነው ስራ አገኛለሁ ወይ በህዝቡ ዘንድ ይፈልጋል ወይ ያዋጣኛል ወይ አያከስረኝም የሚሉ ጥያቄዎች አብረው ይመጣሉ ይሄን ጥያቄ ስታነሱ እዚህ ላይ የምነግራችሁ ነገር ክቡራን ተመልካቾቼ ፍላጎት እጅግ በጣም ከፍተኛ የሆነ ፍላጎት ነው ያለው ምናልባትም የተቀመጣችሁ ሰዎች ካላችሁ አላቅም እኔ ተጠያቂ አይደለም ምክንያቱም እኔን ኮንታክት አላደረጋችሁኝም ወይም ደግሞ አልተንቀሳቀሳችሁም ወይም ደግሞ ማሽን እንዳላችሁ ለሰው አልነገራችሁትም እንጂ እኔ ጋር ባትሪ 0% እስከሚሆን ድረስ በቀን የሚደወልልኝ ከፍተኛ የሆነ ውሃ እንዲቆፈርላቸው ከፍተኛ የሆነ ፍላጎት አለ ስለዚህ ይሄ ፍላጎት አለ ማለት እስኪ እናንተ ራሳችሁ ኮሜንት ላይ ጻፉ ወሎ አካባቢ ይጠይቁኛል ጎንደር ጎጃም ትግራይ ኦሮሚያ ሶማሌ አፋር እማልጠየቅበት ቦታ የለም ክቡራን ተመልካቾቼ ስለዚህ ምንድነው መላችሁ ከፍተኛ የሆነ ፍላጎት ስላለ ይሄንን ነገር እናንተ ወደ ስራው መግባት የምትፈልጉ ሰዎች ካላችሁ ሳትጠራጠሩ ወደ ስራው መግባት ትችላላችሁ ፍላጎት በጣም ነው ያለው ውሃ የማይፈልግ ፍጡር የለም ትምርት ቤቶች ውሃ በሳምንት 3 ቀን ለማግኘት ይጥራሉ ውሃ ቢኖር ኖሮ ስደት አይኖርም ምክንያቱም ስደት የሄዱ ሰዎች ዛሬ ባለቻቸው ትንሽዬ ገንዘብ ኢንቨስት አድርገው ቢሰሩ ትርፋማ ይሆናሉ ማለት ነው ስለዚህ የፍላጎት ጉዳይ ከፍተኛ ይሆነ ያለው ከስተመር እንዴት እናገኛለን ካላችሁ የመጀመሪያው ማሽኑን ያዙና አንድ ቦታ ላይ ለመቆፈር ብቻ ነው እስከ ባሁን ሰዓት ላይ ነው ያጋጠመኝ ምንድነው ሰዎች የመጀመሪያ ላይ ከስተመር ይሰጣችኋል ለምሳሌ ኤርሚያስም አሁን ማሽን ስትገዙት ከስተመር ይሰጣችኋል ስለሚደወል እኔ ጋርም ራሱ ማሽን ሲኖራችሁ ኮንታክት ብታደርጉኝ እዚህ ቦታ ሰራለ ብዬ ነግራችኋለሁ የመጀመሪያውን ከቆፈራችሁ ቀጥሎ እዛ ሰፈር ላይ ስትቆፍሩ ያያችሁ ሰው በዛው ነው እየቀጠለ የሚጠራችሁና እስከሚሰለቻችሁ ድረስ 8 10 10 ምናምን ወረፋዎችን ይዛችሁ ነው የምትሰሩትና የተቀመጠ ሰው አላየሁም የስንፍና ምልክት እስካሁን ድረስ ወይም ደግሞ
የተለያዩ ሶሻል ሚዲያዎችን መጠቀም ትችላላችሁ። ማሽን ወይም ደግሞ የከርሰ ምድር ውሃ ቁፋሮ ሰራለሁ ብላችሁ አንድ ቦታ ላይ ብትለቁ ከፍተኛ የሆነ ፍላጎት አለ። ሌላው ቢቀር ምንድነው ብያችኋለሁ ዋጋ 15 ሺህ ብር የሚለው እየቀነሰ መጥቶ ዋጋ የምትቆፍሩበት መጠን ሊቀንስ ይችላል እንጂ ስራ በፍጹም አይጠፋም። በከፍተኛ እንደው ምን ነው በ10 ሺህ ብሩም ራሱ የሚቆፍር ሰው በተገኘ ነው የሚባለው በአሁኑ ሰዓት ላይ ማለት ነው። ስለዚህ እኔ ደግሞ ቅድም ነግሬያችኋለሁ ወጫችሁ ትንሽ ነው ብያችኋለሁ። በሜትር አይደለም 10 ሺህ ብር 15 ሺህ ብር አይደለም። በነገራችን ላይ በሜትር 4 ሺህ ብርን ብትሰሩ በደንብ አድርጎ ድብን አድርጎ ያዋጣችኋል። ምክንያቱም በዚህ ማሽን የምታወጡት ወጪ እጅግ በጣም አነስተኛ የሆነ ስለሆነ ለመስራት ቀላል ነው፣ አውቶማቲክ ነው። አብዛኛውን ነገር ማሽኑ ራሱ ነው የሚሰራው። እናንተ ራሳችሁ የምታዙት ራሱን የቻለ ከላይና ወደታች ማድረጊያ በሆነች በተን አማካኝነትና ሲደርስ ብረቱን መቀየር ብቻ ነው የሚጠበቅባችሁ እንጂ ራሱ የሚሰራው ማሽን ነው። ስለዚህ ከስተመርም ስትፈልጉ ደግሞ በቀላሉ ከስተመር ማግኘት የምትችሉት አንድ ቦታ ከቆፈራችሁ ሌላ ቦታ ላይ የትም ቦታ ትገኛላችሁ። ከዛ በተረፈ ምንድነው መጨረሻ ላይ አሁንም ኮሜንት ቦታ ላይ ጽፉልኝ የምትችሉት እዚህ ቦታ ላይ የሚቆፍር ሰው አለ ወይ? ሀብትሼ ወሎ አካባቢ፣ ባህር ዳር ላይ፣ ጂማ፣ ትግራይ የምትሉኝ ሰዎች አላችሁ። አሁን እንደዚህ ስትሉኝ ሰው የለም የምላችሁ ምክንያት አለ። ምክንያቱም አያችሁ አይደለ ምን ያክል ፍላጎት እንዳለ የምታውቁት ሰዎች አዲስ አበባ ላይ ማቃቸው አብዛኛዎቹ አዲስ አበባ ላይ ለምሳሌ ባህር ዳር ያለው ሰው ማቃው አለ፣ ደሴ ላይ ማቃው ሰው አለ፣ ወደ ጅማ የሚሄደ ሰው አለ። አዲስ አበባ ላይ ግን ከፍተኛ የሆነ ወረፋ ስላለ ጅማ ሄዳችሁ ቆፍሩ ብትሏቸው አይቆፍሩም። ቢኖር ኖሮ ግን ክፍት ቢሆን ወይም ደግሞ ማሽኑ ቁጭ ያለ ማሽን ቢሆን ኖሮ ሄዶ ይሰራ ነበር። ገንዘብ ነው፣ ስራ ነው። ስለዚህ የለም እምላችሁ ወይም ደግሞ እዛ አካባቢ ማሽን የገዛ ሰው ካለ ነግራችኋለሁ። አርባ ምንጭ፣ አጅባር ምናም በጣም ብዙ ቦታ ወልቂጤ በጣም ከፍተኛ የሆነ የምትጠይቁኝ ሰዎች አላችሁ። ስለዚህ አዲስ አበባ ላይ ራሱን የቻለ ከፍተኛ የሆነ ፍላጎትና ከፍተኛ የሆነ ስራ ስላለ ወይም ደግሞ መጨናነቅ ስላለ ወረፋ መደራረብ ስላለ ወደዛ አካባቢ ስለማይሄዱ ነው። እና ባህር ዳር ያላችሁ ሰዎች፣ ጅማ ያላችሁ ሰዎች፣ መቀሌ ያላችሁ ሰዎች፣ ሌላ ቦታ ያላችሁ ሰዎች አሁንም ከፍተኛ የሆነ ከአቅም በላይ የሆነ ስራ ነው እየተደወለ ያለው። ስለዚህ ይሄ እየተደወለ አለ ማለት ምንድነው ከፍተኛ የሆነ የስራ ፍላጎት ስላለ እዛ አካባቢ ይቀላል። ለምሳሌ ከአዲስ አበባ ሰው ሄዶ ማሽኑን በአይሱዚ ጭኖ በምናምን ሄዶ እዛ የተወሰነ የማያውቀው ሀገር ላይ ሄዶ ከሚቆፍር ባህር ዳር ያለው ሰው እዛው አገሩ ስለሆነ ለመጓጓዝም ቅርብ ስለሆነ የሚግባባቸው ሰዎችም ስለሆኑ እዛው አካባቢ ላይ ያለ ሰው ቢቆፍር ይመረጣል። አንድም ለነዛ ለሚያስቆፍሩ ሰዎች ይቀንስላቸዋል፣ ለራሱም ደግሞ ሞር ተጠቃሚ ይሆናል፣ ወጪ አይኖርበትም። በብቸኝነት እዛ አካባቢ መስራት ይችላል ማለት ነው። ክቡራና ክቡራን ተመልካቾቼ ስለዚህ የምነግራችሁ ነገር ይህንን ነገር በደንብ አድርጋችሁ ብትሰሩበት ሞር በጣም አሪፍ ነው ላችኋለሁ። እጅግ በጣም አዋጭ ነው። ስለ ከርሰ ምድር ውሃ ቁፋሮ ስራ ተከፍሎኛ አይደለም፣ በጣም ብዙ ሰዎች እያገኙ ነው ያሉት። ራሴን ጨምሮ ስራው ላይ እንዳለሁበት ነግሬያችኋለሁ። እኔም በቁፋሮ ስራው ላይ ገብቼ እየሰራው እንዳለሁኝ ነግሬያችኋለሁ። እየሰራው ነበረ። ከፍተኛ የሆነ ፍላጎት አለ። በስራ መጨናነቅ ምክንያት እኔ ጋር የነበረው ማሽን ራሱ ለሌላ ሰው እንዲሰሩበት ራሱ እስከ መሸጥ ደረጃ ነው የደረስኩበትና ስለዚህ እጅግ በጣም አዋጪ ነው፣ አትራፊ ነው። በተለይ ወንዶች ቁጭ አትበሉ። መኪና ገዝቼ ለስራ የምትሉ ሰዎች ልትኖሩ ትችላላችሁ። ይቻላል፣ መኪና መግዛት ትችላላችሁ። ምርጫው እናንተ ነው። ምን ለስራ እያላችሁ ሱቅ ለስራ ወይ የሆነ ህንጻ መሳሪያ ለስራ ወይ እያላችሁ የምትጨናነቁ ሰዎች አላችሁ። ይሄኛውን ስራ በደንብ አድርጋችሁ ምናልባትም የማስቀምጥላችሁን ስልክ ወይም ደግሞ ከታች አስቀምጥኩላችሁ ሊንክ ላይ በቀጥታ ግቡና ስልኩን ኤርሚያስን ታገኙታላችሁ። ሄዳችሁ ጎብኙት። ግዴላችሁ እስከሚሰለቻችሁ ድረስ እንዴት እየቆፈረና እንዴት ገንዘብ እያገኘ እንዳለ ራሱ ልጁ ያሳያችኋል። እኔ አሁን ማውራት ነው አይደል? እኔ እያወራሁ ነው ያለሁት። በተግባር ብዙ አሳይቻችኋለሁ። ለእናንተ ጥቁምታ እየሰጠዋችሁ ነው። ከታች ግን ግቡና እያንዳንዱ ኤርሚያስ የሚሰራቸውን ስራዎች ሄዳችሁ በአካል ወርክሾፕ አለው አዲስ አበባ ጣፎ ወርክሾፕ ስላለው ማሽን የሚመረትበትም አለው። እስከሚሰለቻችሁና ታክታችሁ ድረስ ደግሞ በየቦታው እያስቆፈረ ነው ያለው። እየቆፈረ ገንዘብ እያገኘ ነው ያለው። ያሳያችኋል፣ ስራ ይሰጣችኋል። ራሱ እያንዳንዱ ነገር ትሪት ያደርጋችኋል። ይሄንን ነው የምላችሁ ክቡራና ክቡራን ተመልካቾቼ። የዛሬው የከርሰ ምድር ውሃ ቁፋሮ ስራ በጣም ብዙዎቻችሁ ያልገባችሁ ነገር ያለ አይመስለኝም። በመጨረሻ ግን የምነግራችሁ ያልገባችሁ በጣም ብዙ ሰዎች የከርሰ ምድር ውሃው ከተቆፈረ በኋላ መሬት የሚቀበረው ምንድነው ውሃውን የሚያወጣልን የሚል ጥያቄ በጣም ብዙዎቻችሁ ጠይቃችሁኛል። የረሳሁት ስለሆነ እስከ ዛሬ ልንገራችሁ ብዬ ነው። የከርሰ ምድር ውሃ ቁፋሮ ከተቆፈረ
የቆፈረ ወይም ደግሞ የኤርሚያስም ወይም ሳምበዲ ያንን የከርሰ ምድር ውሃ የሚቆፍረው ሰውዬ ውሃውን ቆፍሮ ካወጣላችሁ በኋላ መሬት ውስጥ የሚቀበር ወተር ሰበር ፓምፕ የሚባል አለ። ወተር ሰበር ፓምፕ የሚባል አለ ወይም ደግሞ የውሃ ዲናሞ ብላችሁ አስቡትና ውሃው ውስጥ ላይ የምትቀበር ሸምበቆ ፓምፕ የምትባላለች። እሷ በሶስት አይነት መንገድ ትሰራለች። እሷ ብቻ ነች የምታስፈልጋችሁ እናንተ ሌላ የሚያስፈልጋችሁ ነገር የለም። እሷ በምን ትሰራለች ብላችሁ ስታስቡኝ በሶስት አይነት መንገድ ትሰራለች። የመጀመሪያው በኤሌክትሪክ ነው የምትሰራው። ኤሌክትሪክ ካላችሁ ሰየው አነስተኛ የሆነ ቆጣሪ ፍጆታ ነው ያላት። ኖርማል የሞባይል ሶኬት በሉት ምንም የምትቆጥረው ነገር የላትም። እሷ ነች አንዷ። ስለዚህ እሷን በኤሌክትሪክ የምትሰራ ኤሌክትሪክ ካላችሁ እሷን ኮኔክት አድርጋችሁ ማገናኘት ትችላላችሁ። ማብሪያ ማጥፊያ ይኖራታል። እሷን ስታበሯት ውሃዋን ወደምትፈልጉበት አቅጣጫ መላክ ትችላላችሁ። ሁለተኛው የሶላር ፓምፕ የሚባለው ነው። ሶላር ፓምፕ ማለት ምንድነው? ከፀሐይ ብርሃን የሚሰበስብን ኃይል ተጠቅሞ መስራት የምትችል ወተር ሰበር ፓምፕም አለች። በፀሐይ ብርሃን የምትሰራ ወተር ሰበር ፓምፕ አለች። ወይም ደግሞ ከፀሐይ ብርሃን ኤሌክትሪክ ተሰጧታላችሁ እንድትሰራ ማድረግ ትችላላችሁ ነው። ሶስተኛው ደግሞ በጄኔሬተር መስራት ትችላለች። ውሃውን በምትጠቀሙ ሰዓት ላይ ያቺኛዋን ወተር ሰበር ፓምፕ ሶኬቷን ወደ ጄኔሬተሩ ሰክታችሁ በጄኔሬተሩ ደግሞ ያው በነዳጅ የሚሰራ ስለሆነ በሱ አማካኝነት አድርጋችሁም መጠቀም ትችላላችሁ። ስለዚህ በሶስት አይነት መንገድ እቺኛዋን በአሁኑ ሰዓት ላይ ሽያጭ ገበያ ላይ ከ20 ሺህ ብር ጀምሮ እስከ 40 50 ሺህ ብር ድረስ እንደየ ብራንዱና እንደየ ሜትሩ ርቀት ወደታች ለምሳሌ 40 ሜትር ድረስ የምትስበዋ ወይም ደግሞ እንደ ኢንቿ ማለት ነው 1.5 አንድ የፈረስ ጉልበት 1.5 የፈረስ ጉልበት 2 የፈረስ ጉልበት የሚባል አለ። አንድ የፈረስ ጉልበት የሚባለው ለምሳሌ እስከ 30 ሜትር ድረስ ወይም 25 ሜትርን ብቻ ውሃው መሳብና መግፋት የምትችል ልትሆን ትችላለች። ከዛ በተረፈ ደግሞ ምንድነው እያደር እየባሰ ዞሮ ግን ምንድነው መቼ ነው የምትወስኑት? እሱን ውሃው ከተቆፈረላችሁ በኋላ ወይም ደግሞ ሜትሩ ከታወቀ በኋላ ያቺ ወተር ሰበር ፓምፓን ትገዛላችሁ ማለት ነው። እቺና እቺን ብቻ ይዛችሁ ውስጥ ላይ ነው የምትቀበረው። ምንም አትሆንም። ሰርቪስ ትደረጋለች። ግን ለረጅም ጊዜ ማገልገል የምትችል ነች። ኦልሞስት 2 ዓመትም 3 ዓመትም ውሃ ውስጥ ላይ እንደተቀበረች መስራት የምትችል ነች። የከርሰ ምድር ውሃ ቁፋሮ ወይም ደግሞ የከርሰ ምድር ውሃ ቢዝነስ ይህንን ይመስል ነበረ። ውሃ ካላችሁ ምንም መስራት ትችላላችሁ። በርካታ ኪሎሜትሮችን አቋርጠው ወገባቸው እስከሚጎብጥ ድረስ ውሃ የሚቀዱ እናቶችን ድካም እንቀንሳለን፣ ደስታቸውን እንመልሳለን። ምቀኝነት አይኑረን። የተሻለ በቃ ጥሩ ነገር እናስብ፣ መልካም ነገር እናስብ። የተሻለው ነገር ፈጠራ ስራ ላይ ያሉ ሰዎችን እናበረታታ። በከርሰ ምድር ውሃ ቁፋሮ ላይ በደንብ አድርጌ አብራርቼላችኋለሁ ብዬ አስባለሁ። ያልገባችሁ ካለ ማለት ነው ያልገለጽኩላችሁ ካለ ምናልባት ቅር ያላችሁ ነገር ካለ ኮሜንት ቦታ ላይ ጻፉልኝና እዛው የጻፋችሁት ኮሜንት ላይ መልሱን መልስላችኋለሁ። ይህንን ይመስል ነበረ። ክቡራና ክቡራን ተመልካቾች አሁንም የምትመለከቱበትን የሶሻል ሚዲያ ፕላትፎርም ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ ማድረግ እንዳትረሱ። ቲክቶክ ላይ ካላችሁ ደግሞ ፎሎ፣ ላይክ፣ ሼር ያደረጋችሁ ወይም ደግሞ ኮሜንት እየጻፋችሁ ጠብቁኝ። በቀጣይ እጅግ በጣም አስገራሚ በሆነ የቢዝነስ ሐሳብ ተመልሼ እመጣለሁኝ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ።